መከራችን አራዱ በረዶ እንዳይመታል ሚስማር ሊያዘንብብን ሰውዬ ለምን አይዘንብም? እስኪ ይሄን ስናገር መብረቅ ይምታኝ። ውሸት ነው እኔ ቄሶች ነግሮኝ ውሸት ነው ያለው። ትክክለኛው ታቦት በእነ ሙሴ ጊዜ ነው ያለው። ቦታ ፈራው ምን አይነት ታቦት በቃ ቁም ነው ምልኮ እንደገና ለለበልባለሁ። እኔ ቋያ ነኝ አችሉኝም። እኔ በቃ የእውነተኛ እኔ እግዚአብሔር ሰው ነኝ። እኔ ነው ወጣቱ የሚከተለኝ ሌባንና ጨርባሪ ጣውላ ተሸክሞ የሚዞር በቃ ማንንም አይከተለው። አንዳንድ ሰዎች ታቦት ላይ አገልጠን አይተነዋል እንደዚህ ነው ምናምን እያሉ ቪዲዮ የሚሰሩ ሰዎች አሉ። ትልቅ ምስጢር ያወጡ ይመስል ማለት ነው። አንዳንዴ የሆነ ገመና ያወጡ ይመስላል። ታቦት ከእንጨት ይቀረጽ ይላል መጽሐፋችን። እንጨት ነው ታቦት ብሎ ምስጢር ታወጣ። ድሮ ብረት ነው አለ። ከእንጨት ነው የተሰራው። እንጨትነቱ ማቴሪያሉ አይደለም ታቦትን ታቦት የሚያሳይ። ከዛስ በታቦቱ ላይ አልፋና ኦሜጋ የሚለው የማን ስም? የኢየሱስ ክርስቶስ። ከዛ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ። ለዚህ ነው በታቦት ፊት የምንሰገድ። ታቦት ፍትሐ ነገሥት ላይ እኮ ታቦት እንዲህ ቀረጽ እንዲህ ይጻፍበት ይላል። ያንን ፕሮሲጀር እየተከተለ ነው ቀራጩ የሚቀርጸው። ይሄን ምስጢር አወጣው ትላለህ እንዴ? በጣም እኮ ያሳዝናል። አንድ ታቦት ሲሰረቅ ክህነት የሌለው ሰው መጥቶ ሲነካው እግዚአብሔር መንፈሱን ከታቦቱ ላይ ምን ይላል? ያነሳል። የመጀመሪያ የተሰራውን ተራ እንጨት ነው ይዞ የሚሮጠው ሰው። ከዛ የሰውዬ ታቦቱን ሸጠውም ምን አረገውም ለወጠው። መጨረሻ ላይ ያ ታቦት ድጋሚ ተይዞ ወደ ቤተ ክርስቲያን ሲገባ ቀጥታ መጥቶ አገልግሎት አይሰጥበትም። ኤጲስቆጶሱ ጳጳሱ መጥተው ጸሎት ላይ ለታቦት የምትለዋን ጸሎት ድጋሚ ምን ይላሉ? ይጸልያሉ። እግዚአብሔር አስቀድሞ የነበረውን መንፈስ ወደ ታቦቱ ምን ይላል? ይመልሳል። ከዛ ውጭ ግን የሆነ ነገር ሲከሰት ሰው እጁ ደርቆ እንዲቀር የምጠብቁ ሰዎች በጣም ተሳስታችሁ። ማለት እግዚአብሔር እዛው የሆነ መብረቅ እያወረደ አንዳንድ ሰው እንደዚህ የሚጠብል ተገደ ክላሹን ይዞ ወረ ታቦቱ መጣ። ታቦቱ የሽንኩርት መክተፊያ ተመልከቱ። ይሄንን ላንተ ብለን ስንነግርህ ኦራ እንዴት አንዱ ታቦቷን እንዴት የራሱን ያድናል። ሲሰረቅ ራሱን የማያድን ታቦት የሽንኩርት መክተፊያ ለምንም ጥቅም የለው። ወይ ደግሞ ሰባብረ እንጨት ታነደዋል፣ ከሰል አድርገህ ትሞቀዋል። ሌላ ምንድን ነው? ንገረኛ። ራሱን የማያድን ታቦት እኔን ምን ያደርግልኛል? ታቦቱ ግን ታቦቱ የሚሆነው ሲቀረጽ አይደል? አልፋና ኦሜጋ ሲጻፍበት የቅዱሳን ስም ሲጻፍበት አይደለም። ታቦቱ የሚሆነው ኤጲስቆጶሱ ጸሎት ላይ ለታቦት የሚባል መጽሐፍ አምጥቶ በታቦት ላይ የሚጸለይ ጸሎት ይጸልይበታል ጳጳሱ። ከዛ ሜሮን ይቀባዋል። ከዛ በመንበር ተሰይሞ ይቀደስበታል። ያኔ ታቦተ እግዚአብሔር ይባላል። የእግዚአብሔር መንፈስ ያደረበት ታቦት ይሆናል። ታቦት እንለዋለን ማደሪያው ስለሆነ፣ መሰዊያ እንለዋለን ስጋው ደሙ ስለሚፈተትበት፣ ጽላት እንለዋለን ስሙ ስለተጻፈበት። ከዛ በታቦቱ ላይ ይደረጋል። ይሄ ነው በቃ አንቺ የምትሰግጂለት ይሄው ይሄ ነው። 10ቱ ትእዛዛት አለ እዚህ ላይ። እሱ እኮ ከውስጥ እኮ ከጨርቅ ውስጥ ያለው እኮ ነው ይሄ። አዲስ አበባ ውስጥ ታቦት ተሸክሞ በተለይ ጥምቀት ረጅም ርቀት የሚጓዙ ከሆነ ይከፈለዋል አበል፣ በጣም ኃይለኛ አበል። እንዴ ማን ይሸከምለታል? እኔ ራሴ ይሸከም ነበር። ማታምኑ ሰዎች ስላላችሁ ይሄ ትዝታው ነው እዚህ ላይ የምታዩት። ቄስ ትዝታው የማርያም ታቦት ተብዬ ተሸክሜ እግዚአብሔር አወረደልኝ ከላይ። እኔ አሁን የምሸከመው አምላክ የለኝም፣ የተሸከመኝ ግን አለ። ሃሌሉያ! እግዚአብሔር ምስክሬ ነው። እውነቴን ነው የምነግራችሁ። ያየሁትን ከልጅነቴ ጀምሮ ያየሁትን ነው የምነግራችሁ። ስንት ጥሩ ነገር አለ ኦርቶዶክስ ውስጥ። ይሄ ግን ህዝባችንን የገደለ መርዝ ነው። ጌታ ምስክሬ ነው። ታቦት ሲወጣ ስገዱ። ዝም ብላችሁ እንትናት ነው። አንዳንዱ ፎቶ ያነሳል። ፎቶ ሊነሳ አይደለም ታቦት የሚወጣው። በግንባር ተደፍተህ ስገድ። በግንባር ተደፍተን እንሰግዳለን። ጉልበት ሁሉ ለኢየሱስ ክርስቶስ ስም ምን ይበል ስለሚል እንሰግዳለን። የክርስቶስ ደም የፈሰሰበት ስለሆነ እንሰግዳለን። ቅድስት አርሴማ ሳትወለድ ገና የቅድስት አርሴማ ታቦት ኢትዮጵያ ውስጥ በትንቢት ተቀርጾ ተገኝቷል። ገና ሳትወለድ በዓል ቢሉት እኮ ምንም ችግር የለው። ኢየሱስ ተብሎ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ የተባለ አርሴማ የሞተች ሴትዮ ጣዖት ተቀርጾላት ተሞሽራ የምትወጣበት ምንድነው ምክንያቱ ነው? ዮርዳኖስ ኢየሱስ ሲጠመቅ አርሴማ ነበረች አብራ። ገና ላልተወለደ ሰው ታቦት ቀረጽን ብሎ ነው እየዋሻ ያለው እየተናገረ ያለው። ይሄም ያሳየው ጥንቆላቸውን፣ ሟርታቸውን፣ ክደታቸውን ነው። ይሄም ያሳየው ኢየሱስ ክርስቶስን ጨርሶ እንደማይወዱ
ቅዱሳን ብለው ለሚጠሯቸው መናፍስትና አጋንንት በእነዛ ሰዎች ስም ለሚሰራው መንፈስ ነፍሳቸውን ሽጠው እንደሚኖሩ ነው የሚያሳየው። መክተፊያ ያልተቀረጸለት የለም። ሚካኤል አብሮ ተጠመቀ፣ ገብርኤል አብሮ ተጠመቀ። ማን ነው የተጠመቀው ከኢየሱስ ጋር አብሮ? እና ምን ቤት ናቸው እነዚህ አጃቢዎች? ኦርቶዶክሳውያን ወገኖቼ እግዚአብሔር እኔን ሲያድን እኔን ነፃ ሲያወጣ አንተ እውነቱን እንድታውቅን። እኔ ዘይት ሲቀባ ዘይት እየቀባው አይቼዋለሁ። ቄስ ነበርኩኝ። ፎቶዬን ማየት የምትፈልግ ከሆነ ይኸው እዚህ ላይ አለ። ይሄ ትዝታው ነው፣ የታቦት የተሸከመው ትዝታው። እንደዚህ ተሸክሜው ኖሬያለሁ። በቃ የማያድን በሸክም የሚንቀሳቀስ ነገር። አንተ የብሉይ ኪዳኑ እኮ እግዚአብሔር ለሙሴ የሰጠው ታቦት እኮ እንዲሰራ ያዘዘው ታቦት እኮ የእግዚአብሔር ድምጽ ተገልጦበታል። ይሄ እኮ በወጣ ቁጥር ደም የሚያፋስስ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የኢትዮጵያን ምድር በመርገም ያስመታ ጣዖት ነው። እግዚአብሔርን የሚሳደቡበት ነው። ባይዘው ይሄ አምልኮ አይደለም፣ ንጹህ አምልኮ አይደለም፣ እግዚአብሔርን መሳደብ ነው። አትሳሉኝ ያለውን ጌታ ስሎ መውጣት ምን ይሉታል? ዘዳግም 4:15 አውጡ እስቲ። ዘዳግም ትንሽ አይዘገንንም? ዘዳግም 4:15 እዚህ ጋር ትመለከቱታላችሁ። ዘዳግም ምዕራፍ 4:15 እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ፣ ምን ባላችሁ ጊዜ? በተናገራችሁ ጊዜ የእግዚአብሔር ድምጽ ተሰምቷል። ሙሴን ሲናገረው ነበር። እንደውም አንተ ተናገረን ሰምተህ እግዚአብሔር ሲናገር መስማት አንችልም እስኪል ድረስ የእግዚአብሔር ድምጽ አስፈሪ ነበር። በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ። ቢ ኬርፉል ዱ ኖት ትራይ ቱ ድሮ። አሁን እግዚአብሔርን የሚያክል ጌታ እንደዚህ በሚያስፈራ ግርማና ክብር የተገለጠውን እንዳትስል፣ ቀጥሎ ያለውን ተመ እንዳትረክሱ የተቀረጸውን ምስል የማናቸውን ነገር ምሳሌ በወንድ ወይም በሴት መልክ የተሰራው በምድር ላይ ያለውን የእንስሳን ምሳሌ በሰማይም በታች የሚበረውን የወፍን ምሳሌ በምድር ላይ የሚሽከረከረውን ሁሉ ምሳሌ ከምድር በታች በውሃ ውስጥ የሚኖረውን የዓሣ ሁሉ ምሳሌ እንዳታደርጉ። ለምን? እንዳትረክሱ። ያረክሳል። ምድሪቱ የረከሰችው መጀመሪያ በጣዖት ነው። ታቦት ተብሎ በገባ አየው። በክርስቶስ ቦታ የቆመ ጣዖት አለ። ለጣዖታቱ የሚቀርብ አምልኮ አለ፣ ስግደት አለ። this is wrong wrong። ይሄ የምትሸከመው ጣውላ ታቦት ተብሎ ማይጠራም። ምንድነው ስሙ? ጣዖት ነው። ምክንያቱም እግዚአብሔር ሌላ ምስልን አትቅረጹ ብሎ ተናግሯል። አትስገዱ ብሎ ተናግሯል። የሁሉ የእንጨት ጋጋታ አንድ መድኃኒት አይወጣውም። አንድ መድኃኒት አይወጣውም። ኢየሱስ ሁሉን የሚችል ከአብ ዘንድ የተሰጠን መድኃኒታችን እሱ ነው። በቃ ከተዋጠል ተዋጠል፣ ካልሆነ በጸበልም ቢሆን አስገባው። እዚህ ላይ የምታዩት ቄስ ትዝታው የማርያም ታቦት ተብዬ ተሸክሜ እግዚአብሔር አወረደልኝ ከላይ። እኔ አሁን ሚካኤል ወጣ እልል በል ሲባል እንደ ሻሽ ይነጠፋል ህዝባችን መሬት ላይ። ለማን ነው ስግደት ስትል ለኢየሱስ ነው ይልሃል። ኧረ እባክህ አልቀረብህም። የምታታልሉትን ህፃናት ፈልጉ። ለኢየሱስ ነው። ታቦቱ ላይ አልፋ ኦሜጋ ሚል ስም አለ ይላሉ ሲበጠረቁ። ውሸት። ለነገሩ ከዚህ በፊት ተናግሬያለሁ። ታቦት አይቶ አያውቅም። ምረታብ ቢያይኖሮችን አይናገራትም። አሁን የጀመሩት ካልሆነ በስተቀር አልፋ ኦሜጋ የሚል የለም። እኔ እስከማውቀው ድረስ የለም። ታቦተ ሚካኤል፣ ታቦተ ገብርኤል፣ ታቦተ ኡራኤል፣ ታቦተ ሩፋኤል እየተባለ ነው የሚጻፍበት። እንደውም አንዳንድ ጊዜ እንዳልኳችሁ ከዚህ በፊት እንደነገርኳችሁ ያስቀረጹ ያንን ስፖንሰር ያደረጉ ሰዎች ስማቸው የክርስትና ስማቸው ሁሉ ይጻፋል። እህተ ገብርኤል ናት የገብርኤልን ታቦት ያስቀረጸችው ተብሎ ከስር ይጻፍላችኋል። የግርጌ ማስታወሻ